አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ አላችሁ? አሉ አልሐምዱሊላህ ረብል ዓለሚን። የሀገሬ ልጆች ሀገራችንም ሰላም አላህ ያድርግልን። አሁን ሲዞሩ መግቢያችን እኔ የምላችሁ አንድ ነገር ቢኖር ማለት ነው የሰው ልጅ ያው አንድ ነገር የሆነ ነገር ሊሰራ ቢያቅድ ከእናንተ ድጋፍ ነው እንጂ እናንተ የሌላችሁበት ወይም አንተ ወይም እኔ የሌለውበት ማንም ነገር አይሆንም። ገባችሁ አይደል? እኔ አንድ ነገር ሌላችሁ ነገር መፈልገው ማለት ነው በቃ ከዚህም በፊት የሆነች ልጅ አይ ዩቲዩብ ክፈቱ፣ ዩቲዩብ እንደዚህ ነው፣ ዩቲዩብ ይከፍላል፣ ዩቲዩብ በጣም ብላ እያበረታታችን ነበር ለመዳም ቅመሞች ማለት ነው። ግን ዩቲዩብ ከፈት እይታ የለው፣ ሰብስክራይብ የለው። እኛን የመዳም ቅመሞች ሲጀምር ዞር ብላችሁ አታዩ ነው። ዞር ብላችሁ ላይናችሁ ራሱ እኮ ልታዩን በጣም እንትን ይላችኋል። ለምንድን ነው? እኛስ የት ነው? የት ቢሆን እኛስ የት ልንገባ ነው? እናንተ ካላያችሁልን፣ እናንተ ሰብስክራይብ፣ እናንተ ላይክ ካላረጋችሁልን ማን ነው የሚያደርግልን? ግን በጣም ያሳዝናል። ግን አንድ ነገር ማለት ነው አይ አሞናል፣ አይ ዛሬ በጣም ነው የታመምነው ብንላችሁ ማለት ነው አንደኛ ቁጥር ሮጣችሁ የምትደርሱት እናንተ ናችሁ። አንደኛ ቁጥር ማለት ነው። ግን ለምንድን ነው እንደዚህ የሚከሰተው? ለምንድን ነው በአካል እያለን ድረሱልን ስንላችሁ ለምንድን ነው የማትደርሱልን እንዴ? አብዛኛው ምሳሌ ዛሬ የሆነ ነገር ሆናለች ብትባል አይ ይሄንን ደርሶባታል ብትባል በየቲክቶኩ ይጨናነቃል። ግን በአካል ድረሱልን፣ ሰብስክራይብ አበረታቱን፣ ሰብስክራይብ አድርጉን፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉን። ወዴት እየሄድን ነው? አበረታቱን። እኔ ከዚህ በፊት ማለት ነው ለምኛቸዋለሁ በንቃብ መጥቼ ማለት ነው። ግን ምንም ነገር በቃ አጠቃላይ ማለት ነው ግዳጅ ሆኖብኝ ንቃቤን እንትን አልኩት። በጣም ግዳጅ ሆኖብኝ እኔ የኔ ታሪክን ባወራችሁ የኔን ታሪክን በነግራችሁ ማለት ነው በጣም ብዙ ታሪክ ነው ያለኝ። ብዙ ታሪክ ነው ይዤ የተቀመጥኩት። አሁን በዚህ ቤት የምሰራበት ቤት ማለት ነው አንዷ የካንሰር ታማሚ ናት፣ አንዷ የአእምሮ ታማሚ ናት፣ አንዷ ደግሞ የባምባርስ ተቀያሪ፣ ብቻ ሁለት አለ። አላህ አይብኛል። ይኸው ረመዳኑ ነው። በእናንተ ዋሽቼ አይደለም፣ ግን የእናንተ እገዛ ለኔ ይጠቅመኛል። እዚህ እያለሁኝ ተባበሩኝ። አገሬ ከገባሁኝ ዞሩ ብላችሁ የምታዩኝ አይደለም። እዚህ እያለሁ